ጤና ይስጥልኝ የአካኮ ሚዲያ ተከታዮቻችን እንኳን በደህና ወደ አካኮ ሚዲያ በሰላም መጣችሁ። ዛሬ የምናወራው ስለ ጀግኒቷ ለብዙዎቻችን ብዙ አርያ መሆን የምትችል ስለ ጀግናዋ ሴት ስለ አንበሲቷ ሴት ቲጂ አገልግል ነው። ቲጂ አገልግል እንግዲህ ሰሞኑ እንዳየሰማነው በሶሻል ሚዲያ ላይ በጣም ሰርፕራይዝ አድርጋናለች። ከጠላ መሸጥ ከአገልግል ተነስታ ዛሬ ወደ ባለ 3 ኮከብ ሆቴል ከፍ አድርገዋለች ስራዋን። እሷን በብዙ ከፍታ ላይ ነው ያለችው እና የዚህ የስኬቷ ሚስጥር ነው ትንሽ ብናወራበት በጣም ደስ ይለኛል። እና ቲጂ አገልግልን በሶሻል ሚዲያ ላይ ቲክቶክ ላይ በጣም እናያታለን። በጣም የዋህ ሴት ናት። እኔ እንግዲህ እንደተረዳኋት በጣም የዋህ ሴት፣ ሶሻል ሚዲያው ደግሞ በጣም ከረዷቸው ሰዎች ውስጥ ከፍ ካረጓቸው በአግባቡ ተጠቅሞበት ስራቸውን ከፍ ካረጉ ሰዎች አንዷ እሷ ናት። ዛሬ ላይ ቲጂ አገልግል በአዲስ መልክ ባለ 3 ኮከብ ሆቴል ከፍታ ከፍታዋን አሳይታናለች እና ስላንቺ እግዚአብሔር ይመስገን። ልፋትሽን እግዚአብሔር እንኳን አየልሽ ቲጂዬ፣ በጣም ደስ ብሎናል። በሶሻል ሚዲያ ላይ በጣም ብዙ ጊዜ እሷ አብድ ናት፣ እሷ ቀውስ ናት ሲባል ብዙ ነገሮችን እያደረገች ሰርፕራይዝ አርጋናለች። ሂዩማኒቲ የሚሰማው ሰው የሚያደርገውን ነገር 2 ልጆች ወስዳ እያሳደገች ነው። በስራዋ ጠንክራ አሳይታናለች። ከፍታዋን አይተነዋል እና በጣም ጠንካራ ናት። ስራዋ ላይ እጅግ በጣም ስትሪክት የሆነች ሴት ናት። በጣም ሃርድ ወርከር የሆነች ሴት ናት። በቃ በጣም ለብዙዎቻችን በጣም ደግሞ ለሴቶች በተለይ ደግሞ በጣም በቃ አርአያ መሆን የምትችል ሴት ናት እና ዛሬ ላይ እዚህ ጋር ለመድረሷ ስራዋን ስለምታከብረው ስራዋን ስለምትወደው በጣም በፍቅር እየወደደችው የምትሰራው ሴት ስለሆነች ነው ዛሬ እዚህ ጋር የምናያት እና ዛሬ ከፍ ብላ በባህላዊ ዘመናዊ የሚያካተተ ቆንጆ ሆቴል ከፍታ ምንም የማይጎልበት በማንኛውም ሰዓት ሄዳችሁ የምትፈልጉትን አዛችሁ የምታገኙበት ቤት ሆኖ በከፍታ መታልናለች እና እንኳን ደስ አለሽ ቲጂዬ። ቲጂ ጋር እንግዲህ አሁን ሐምሌ 5 ነው ምርቃቱ የሚካሄደው እና በጣም አሁን ላይ በቃ ብዙ ነገሮችን እያደራጀች ያለችበት ሰዓት ነው። በቀን እስከ 40 በላይ አገልግሎችን ታወጣለች። ምክንያቱም ድሮ የምትሰራውን አገልግል ዘንድሮም አሁንም እየሰራች ነው። በሆቴል ስታንዳርድ በተሻለ መልኩ እየሰራች ነው ያለችው። በጣም በቃ ጠጁንም ጠላውንም በቆንጆ ስታንዳርድ ከፍታ ብላ መታልናለች እና ቲጂዬ እግዚአብሔር እንኳን ረዳሽ። ፍጻሜሽን መድኃኔዓለም ያሳምርልሽ። በርቺ እንላለን። ሰብስክራይብ እያደረጋችሁ አካኮ ሚዲያን ላይክ እያደረጋችሁ አብረን ተጋግዘን ከፍ እንበል እንላለን። አመሰግናለሁ።